ሽንፋም ህልሞች አጭር ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይድረስ ለወንድሜ ለአንዱ አምላክ ዘነበ። እንዴት አለህ? አክስቴስ ደህና ናት ወይ? ያቺ ታምረኛ አገር ማርቆስስ እንዴት ናት? አዲስ አበባ ያለችው እህትህ ሰናይትስ እንዴት ናት? እጮኛዋ ተክለ ሚካኤልስ እንደምን ነው? አብዬን ጨምሮ እዚህ ያሉት የቅርብ ሰዎቻችን ደህና ናቸው። ባለፈው የሐምሌ አቦ ዝክር ማርቆስ አክስቴ ዘንድ ደርሼ ተተመለሱ ወዲህ የድሮ አይደሉም። አገሬ ማንኮሳም የጥንቲቱ አልመስለኝ ብላለች። ጥንት እንደ ሐሪ ለሰልሰኝ ነበር ኑሮ፣ አሁን እንዳባ ጨዋሬ ኮሰኩሰይ ጀምሯል። ገላ እንዲህ ወረተኛ መሆኑን ታውቄ አሁን ሁለት ሰንበትም ጥንት ሆነች ብለህ እንዳትለኝ ወርጃ አይደለም። ያንዳንዱ ቀን አወፋፈሩ አረዛዘሙ የዓመት ያክል ሆኖብኝ ቢቸገር ነው። ተማርቆስ የተመለሰው ገላዬ ነው። ልቤስ እንደ ጋኔ ነጢ እዚያ ማርቆስ ዱብ ብሎ ቀርቷል። የጥንቱ መንገድ አልሆነልህ ያለኝ እንደ ምጣድ የለሰለሰውን የማርቆስ ስባልት መንገድ ታየው በኋላ ነው። ከዚህ ቀደም አርጌ የማላውቀውን በአገሬ መንገድ ላይ ባተኩር ተሰቀቅኩ። የማንኩሳን ጎዳና ያበጀው ዝፍት የመሰለ ጭቃና ቀበሮ ጀምሮ የተወው ጉድጓድ ነው። ከማርቆስ ስባልት ጋር አነጻጽሬው ሳበቃ አይ ለካየን ያህል ዘበን ስንሳብ እንጂ ስንሄድ አልኖርም እየተቆጨው። በዚህ ሰሞን የቅኔ ትምህርቴን ሳልፈጥም የኔታ መርሃ ጽድቅን እንዳጣላቸው ኩሌታው ተማሪ እየተንጠባጠበ ተከተላቸው። ሞት ትንኝ እየጋለበ ገብቶ በአቱን ወና አደረገው። ቀለሙ ተደፍቶ ብራናው ሻግቶ አጓዛው ተዘንግቶ ቀረ። ይህን ሲያብዬ ጎትቶ ወስዶ ጥጃ ጠባቂነት መደበኝ። የውልህ ንዳድ ያራቆተው ትምህርት ወጥቼ ውሌ ተጥጃ ጋር ሆነ። ለነገሩ ዘንድሮ በምዝግግ የሳተ ሞት ከርሞ በጨበጣ አይለቀኝም። ማርቆስን የሚያህል የመድህን መዲና እያለ ማን በስጋት ይኖራል እያልሁ ራሴን ጠይቅ ጀምሬያለሁ። ማርቆስ እንኳን ወባ ያልተፈቀደለትን በአደባባይ ሲበር እንደማይታይ ተመልክቻለሁ። የቅኔ ትምህርቴን አለመፈጸሜ ልቦናዬን አጉላ ያደረገው። በፈጥምስ ኑሮ መሸጋገሪያ የሚሆን ምኛት አገኝ ነበር። ነፍሳቸውን ይማርና የኔታ የልጅ በዚያ አያያዙ አራት አይና መባሉ የተፈጸመ ትንቢት ነው ማለታቸው እንደው በድፍኑ ሳይሆን የልቦናዬን ብሩህነት መዝነው ነበር። ያኔ መሰለ የተባ ማሰላሲያ ይዘህ ጥጃ ስትሸተም ትኖር ምን ነው ወደ ማርቆስ መጥተህ የረባ ነገር ብትማር እያሉ ባለፉ ባገደሙ ቁጥር የሚነካኩ ባልንጀሮቼ በርከቷል። ለተቀማጭ ሰማይ ቅርቡ ነው ብዬ ላስባብላቸው ስጀምር እንደ ባልጩት በሰላ እንደበት የምን ተረት አለ ቦታው መደንጎር ነው። ያከስት ልጅ 300 ብር የሚዘቅ መመር አይደለምን? ጠባይን አሳምረህ የቤትህን አትክልት እየተንከባከብሁልህ አስተምረኝ ብትለው እጅህን ስሙ አይቀበልህምን ይሉኛል። ወይዱልኝ አላቸው ነገር ባልንጀሮቼ ናቸው። ይሁንላችሁ እንዳላቸው ያንተን ሐሳብ አላውቅም። ተማርቆስ ተመጣው ወዲህ ልጆች ጠባይ ሳይቀር ተለውጦ ጠበቀኝ። በደነኛ ጨፌ ላይ ተተሰማሩ እኩል ቀንግጠው እምቧይ መስሉ ነበር። በዚህ ሰሞን ግን እምብርታቸውን ምን እንደወሰደባቸው እንጃ አሲዳም ሆነውብኛል። ካፌ አይፈሩ ሐሩር እንዲያው ሙሉን ቀን ይህን ጅራፍ የሚያክል ሰርዶ ይመነጥሩና በሰርዶ ላይ ጨፌውን በጨፌው ላይ ቃርሚያውን ይዘግኑና ሲመሽ ወደ ጋጣቸው ለመመለስ ያቅማማሉ። እንዲያው ማበዛው አትበለኝ እንጂ ሲግጡ እንጂ ሲያመነዥቁ ታየዋቸው ቆየው። ነገሩ እንዴት ነው? በመታት አጋሰስነት ተደገምባቸውን ማለት ጀምሬ ነበር። ይሄ ድንገት የጠባያቸው ባያለው ለጉዳት ዳርጎኛል። አንድ ቀን አንዲቱ አፏን ተሰርዶ ጋር ሰፍታ አለንቀሳቀስ ትለኛለች። ጀንበር ስለገባች ባልንጀሮቿም ስለሄዱ ይውቃት ብዬ በገርፋት ዝም አለች። አሃ እንግዲህ አንቺ አልጠረቃሽምና እኔን ጅብ ይዛቀኝ ብዬ ጅረቷን አጡሬ ብድግ አድርጌ ልገፈትራት ስዳዳ በኋላ ግባ መሃል አገሬ ላይ ተመተመችኝ። መጀመሪያ የጥዝታ ያክል ነበር የተሰማኝ። ኋላ ግን 3 ቀን አስተኛኝ። እንግዲህ ምን ማለት ነው? በጥጃ ጠባቂነት የተገፋው ዘንድሮ በርግጫ የተተናኩሉኝ ከርሞ በቀንዳ አይመለሱልኝም። ከዚህ የሚገላግለኝ ወይ ሞት ወይ አንተ ወገኔ ነው። ያስነክሰኛል። ዳሩ ግን አልታከመው ነገር ሐኪም ቤት መሄድ ያስፈራኛል። ክሊኒኩ አንድ ለእናቱ መሆኑ ሳያንሰው ያሉት ሰራተኞች ፈልሰው የቀሩትም ተሰላይተው በሽተኛ ያባራሉ። አገሬው ሐኪም ቤት ማለት 2 ሞት ነው ብሏል። አሁን የዚያን ሰሞን ተጎረቤታችን ያሉት ባለ ውሃ ወፍጮ አባ ምረቴ ነዳዳናታቸው ላይ ቢወጣ ልጃቸው አመጣቻቸው። አሞራ ዞሮ የማይጨርሰው ሰልፍ ወረፋ ይዘው ነርሲቱ ፊት ሲደርሱ እንዴት ያረጋውታል ብላ ተመናጨቀችባቸው።
እሳቸውም ሲፈሩ ሲቸሩ አፋቸውን ወደ አፉ አስጠግተው ማለዳ ማለዳ ራሴን ብለው ሊቀጥሉ ሲሉ ለመድኃኒት ብለው ያላመጡት ነጭ ሽንኩርት አሸተታት መሰል እባክዎ ወደዚያው ሆኖ ብላ ብትገፈትራቸው ተወንበራቸው ተነቅለው የእንግላል ወደቁ። ነርሲቱም ልታነሳቸው ስታሸበርክ ምን አረኩሽ ልጅ ነውር አይደለምን አሏትና ሞቱ። አይ እንዲህ ያለው ግሩም ሰው በአንድ ግፍተራ ተከተቱ። ይኸው እኔም ተሳቸው ጣፈንታ ተማረው። ያመኛል ብዬ እግሬን ብዘረጋላቸው ምን እንደ ራዲዮን አንቴና እግርህን አለቀት ትመዘዋለህ ብለው እንዳይነቅሉብኝ አረፌ ተቀምጠው። ግፋ ቢል አንተ ልብህ ቀንቶ ብትቀበለኝ ማርቆስ ስመጣ አታከመዋለሁ፣ አለበለዚያ ግን እንጂ አለቴ። ወንድም ዓለም ተማርቆስ ተመለስ ወዲህ ክረምቱ ራሱ አለመጥነህ ብሎኛል። እንደምታውቀው የማርቆስ ዝናብ ሙሴ ተመሰራዊቱ በምድረ በዳ የለቀመው ህብስተ መና ማለት ነው። እንደ ዱቄት ብንን ብሎ ወርዶ አስፋልቱን አጥቦ የሚፋጀውን አቧራ አርግቦ ጽጌዎችን አጠጥቶ ለሸማ መለቅለቂያ የሚሆን ውሃ ትቶ በመጣበት ይመለሳል። ጉረምርምታ ብልጭ ታጅበው ወጀቡ አይነካካው። ነፋሱ እንዳንተ ጠባይ ገራምና ጭምት በመሆኑ ደርሶ ጣራ ላይ አይጋልብም። እንዲሁም አንዳንዴ ዛፎች ሽብሸባ ሲያምራቸው የሚጠሩትና የሚታዘዝላቸው እንጂ ኑሮስ የምናኔ ይመስለኛል። የኛ ክረምት ከዚህ ጋር አነጻጽረው እንግዲህ የሰማይ ሆድ በእኛ አንጻር የተነደለ ይመስል ሌት ተቀን ያንዠቀዥቅብናል። ተላይ ሆኖ ሲያየን ውቅያኖስ መሰለው እንዴ? እውነቴን እኮ ነው። ሲኦልን በሚያክል አንኮላ ተደመና እየጠለቀ ቁልቁል ይከለብስብናል። አበሱ ወበሩ የኖህን ማያይህ ደገመው እኮ ጅረቶችን ባፋቸው ያጎርሳቸዋል። እነሱ ሽቅብ እያላቸው ይተፉብናል። ተዶፍ ጋር የሚተባበር ባለጌ ነፋስ የጎጆአችንን የሳር ክዳን ይገልባል። አገሬው ግን አያመርም፣ አይታወክም፣ እንደ ድሮ በጽሞና ይኖራል። እኔ ግን ልዩነቱን በማወቅ ነው መሰል እንዲህ የጭጋግ ራት ሆኜ ልቅር እያልኩ አጉረመርማለሁ። አሁን አብዬ ንዳዱ አልፎለታል። ታለጋው ሲነሳ ግን ሌላ ሰው ሆኖ ነበር። ወባይቱ ገላው ቢሰለቻት በርጅና አስረከባው ሄደች። ጠቁሮ ተኝቶ ገርጥቶ ተነሳ። ወትሮም ቀን ሲያምጽ ተድሜ ቀድሞ ኑሮ ያስረጃል። ማታ ማታ ተመስክ መልስ ራታችንን ባንድ በልተን ወደ የብቱናችን እንበታተናለን። የምንጋራው ወግ ብዙ የለንም። እሱ ባለ ጸሎት እኔ ባለ ትካዜ ሆንና ተለያየን። ሌሊት ተመርጃው አጠገብ ተኝቼ ሲያነበንብ ሳደምጧለሁ። ያንተን ያክስቴን እና የሰናይትንም ስም እያነሳ ያሳስባል፣ ይለማመናል። ተሱ ጸሎት ያመለጠው ስም ለኔ ምኞት ማሳሰቢያ ይሆናል። አንዳንድ ጊዜ በህልሜ እንደ አቡነ ዘራብሩክ ክንፍ ሳበቅል ያለው ብንን ብዬ ጎኔን ስዳብስ ግን በእጄ የምነካው ያሞጠሞጠ ጎድን እንጂ ልስልስ ላባ አይደለም። ደሞስ በየትኛው ሱባኤ ያመጣዋለሁ? ከትናንት ወዲያ ታብዬ ጋር ራት እየበላን ሳለ ያሰቤን ጫፍ እንኳን ልንገሩ ብዬ ከንፈሬን ስወጥር ሳረግብ ነበር። እንደ ልማዱ ማዱ ላይ ጎንብሶ ድንቹን ሲልጥ እያየሁት ምን ብዬ እንደምጀምር ተራሴ ጋር ሟገት ጀመር። እሱም በቅንድቡ አንጻር ቀና ብሎ አትበላም ወይ ቢለኝ ተማርቆስ ተመጣው ወዲህ ወር ቀንሻለሁ አልኩት። አልሳቀልኝም። ወትሮም እንዲህ ነው፣ ንዴት እንጂ ቧልታ ያስቀው። ግና ባይስቅ እንኳን በጀመርኩት ወግ ላይ ይቀጥልኛል ብዬ ነበር። ጭጭ አለ። አንድ ሁለት ጊዜ ተቆረስን በኋላ ማርቆስ የሚለውን ቃል ደግሜ የማሳስበት ፍንጭ ፈልግ ጀመረ። ምን እለዋለሁ እያልኩ ራሴን ስሞግት ባለንጀሮች ደህና ናቸው አለኝ። ተማርቆስ ተመጣሁ ወዲህ አንድ ሁለት ጊዜ አግኝቻቸዋለሁ፣ ደህና ናቸው አልኩት። በእኔ ቤት እስቲ ስለ ማርቆስ አውጋኝ ብሎ የሚቀጥል መስሎኝ ነበር። እሱ ግን ዋናው ደህና መሆናቸው ነው ብሎ ወደ ድንቹ አጎነበሰ። አኩርፌ ተማዱ ተነሳሁ። ደፍሬ ሳልጠይቀው ቀረሁ። ግን ብጠይቀው ምን ይላል? አርፈ ባገር ተቀመጥ ይለኝ ይሆናል። ግን አገር የማንኩሳ ብቻ ናትን? የኔታ መርዓ ጽድቅ ነፍሳቸው ይማርና የሰው ወገን ነኝ፣ ስለዚህ ተሰው ያለው ሁሉ ርስቴ ነው ይሉ ነበር። ግድ የለም ይዘገያል እንጂ አብዬን ማሳመን ያቅተኝ። እሱ ብዙም ማሳስብም። በመጣ ተሻሽያ አሻሽለዋለሁ፣ ብማር ተጉንዳን ተጋለሁ። ባክህ እንደምንም ብለህ ገላገለኝ። አንተ ዘንድ ሁኜ ልማር። ቀብጠት አይነካካኝም። ቆርስ ብዬ ምሳምጡ ምል መደዴ አይደለሁም። ደፍተሬና እስክሪብቶዬን የዓመት ልብሴን ብልህ ነው። እርሱንም እየተማርኩ መሰራ ተሆነ አግዛለሁ። እምቢ የምትለኝ ተሆነ ምን ይደረጋል? እኔ ደግሞ አይኔን ጨፍሬ እሞክራለሁ። ወንድምህ ሀብታሙ አንዱ አምላክ ለሰናይት። ውድ እህቴ እንደምን አለሽ? ኑሮ ከተባለ ይሄው እየኖርሁ ነው። ደህና ነኝ። እነማዬም በጎ ናቸው።
ማንኩሳ ያሉት ዘመዶቻችን ጭምር። ሀብታሙ በቅርቡ ደብዳቤ ጽፎልኝ ነበር። ደብረ ማርቆስ መጥቶ መኖር ይፈልጋል። የራሴ ዓላማ ስላለኝ ፊት አልሰጠሁትም። ስራዬ ብዙ አልመጠነኝም። መቼም አዲስ አበባ ካልመጣው ሰው እንደማልሆን የታወቀ ነው። ማስተማር ጀምሬ እንደነበር ሳሰም የቀረሽ አይመስለኝም። ከደብረ ማርቆስ ፈንጠር ብላ በምትገኝ ገጠር ቀመስ መንደር ውስጥ የአንደኛ ክፍል ተማሪዎችን አማርኛ አስተምር ነበር። አስተማሪነት የቀጠሩኝ ትምህርት ቤቱ ተሰርቶ ሳይጠናቀቅ ነው። በስርዓት የተመዘገቡት ተማሪዎች 22 ቢሆኑ ከጓደኞቻቸው ጋር ስለሚመጡ በሁለት ቀን ውስጥ 64 ደረሱ። እንዳልኩሽ መማሪያ ክፍሉ ተሰርቶ አልተጠናቀቀም። እኔ ፊደል እያስቆጠሩ ተማሪዎች ጣራውን በመዶሻ የሚነርተውን አናጢ ሽቅብ ይመለከታሉ። አናጢውም ከጉዳዩ ሳይጽፈኝ የተኮለኮሉትን ተማሪዎች ቁልቁል እየተመለከተ እስቲ ተናንተ ውስጥ ማን ጎበዝ ነው ቢስማር የሚያቀበለኝ ሲል ይጮሃል። ተዋልለው ነገር እሱም እኔም ታዘን ነው። አድርስ ነው እንጂ አንድ ቀን መጋዝ ከእጁ ቢያፈተልክ ወይ ራሱ ሰውየው ቁልቁል ቢመጣ ምን ይውጠኛል ብዬ መስጋት ጀመርኩ። ይባስ ብሎ በደብተር ኮረጆ ውስጥ የድመት ግልገል ይዞ የመጣውን ብላቴና ብቆነጥጥ ዳይሬክተሩ ገሰጸኝ። በዚያ ላይ የገጠር ኑሮ እንደ ወሬው አይደለም። ማሩ፣ ወተቱ፣ እሸቱ፣ የእረኞቹ ዋሽንት፣ የገበሬው የዋህነት ሲባል ሰማ ነበር። እዚህ ግን ሽመል እንጂ ዋሽንት የሚይዝ እረኛ አላየሁም። እንኳን ወተትና ማር ግትና ቀፎ ያለበት ቦታ አልደረስኩም። የዋህ ገበሬዎች ሊኖሩ ይችላሉ። እኔን የገጠሙኝ ግን መረሮች ናቸው። አሁን ሳስበው የሚያምር ገጠር የሚገኘው በዘፈን ውስጥ ብቻ ነው። ማስተማር ስጀምር ትልቁ ችግሬ የምግብ ነበር። በእግር በፈረስ አፈላልጌ አንድ ምግብ ቤት አገኘው። ገብቼ ምን አላችሁ ብላቸው ሽሮና የቅቤ ሽሮ አሉ። ሁለተኛውን አዘዙ። በማግስቱ ጠዋት ቁርስ ፈልጌ ብመለስ አስተናጋጇ ደጁን ትጠርጋለች። አለፊያት ልገባ ስል ምን ሆነ አለች። ቁርስ የለም እንዴ ብላት ነነዌ መግባቷን ረሳው መሰል አለችና ጀርባዋን ሰጠች። ከዚያ በኋላ ነው እንግዲህ ሁሉንም ጣጥዬ ወደ ማርቆስ የተመለሱ። ከመምጣቴ እምዬ የፀጉር ማስተካከያ ከፈተችልኝ። ግን ብዙም አልተደሰትኩበትም። በቴሌቪዥን ስለ አዲስ አበባ የማየው ነገር ሁሉ ልቤን እያሸፈተው ነው። አዲስ አበባ የስኬት ሀገር ናት፣ የእድል መንደር ናት። እኔ ደግሞ ከልጅነቴ ጀምሮ የጋዜጠኝነት ተሰጥኦ አለኝ። ትዝ ይልሽ እንደሆነ ድሮ ሁለተኛ ደረጃ ትምህርት ቤት እያለሁ ሚኒ ሚዲያውን የምቆጣጠረው እኔ ነበርኩ። ያኔ እንደ ነጎድጓድ በሚያስገመግመው ድምጼ ተማሪዎች ማትሪክ እንደባቀል መምታት ቃል ገቡ ብዬ ስናገር አማርኛ መምህራችን ጋሽ ጣሰው ይሄ ልጅ ዓለም ነዋሲን ያልተካ እንደው ታዘቡኝ እያለ ይተነብይ ነበር። የታሪክ መምህራችንም ምሰጣይን ባስተዋለ ቁጥር እንደምንም ብለህ አዲስ አበባ ገባ፣ ያንተ ቦታ ይሄ አይደለም ይለኝ ነበር። አሁን ሳስበው በሚናገሩት ውስጥ እውነት ማግኘት ያልቀረም። ተሰጥኦዬን ለመጠቀም ያለሁበት ቦታ ምቹ አይደለም። አንቺ ጋዜጠኛ ስለሆንሽ በስራሽ ከብዙ ሰዎች ጋር እንደምትገናኝ ያውቃለሁ። እኔንም ከትልቅ ሰዎች ጋር ልታገናኝ ትችያለሽ። አንድ ጊዜ መንገዱ ከተመቻቸልኝ ከልካይ የለኝ። አዲስ አበባ የትጋት ሀገር መሆኗን ስለማውቅ ጠንክሬ ሌትና ቀን እደክማለሁ። ኮሌጆች ውስጥ ብታስመዘግቢኝ በአጭር ጊዜ ውስጥ የማይታመን ውጤት አስመዘግባለሁ። በትርፍ ጊዜም ተቀጥሬ እሰራለሁ። ሰንዬ አዲስ አበባ ሰው የምታደርገኝ የዕጣ ፈንታዬ መዲና ናት። እዚህ ሆኜ ከዘመኑ ቴክኖሎጂ ጋር መፎካከር አልቻልኩም። ተረስቼ መቅረቴ ነው። የት ይደርሳል የተባለ ጥጃ የሚለው ተረት ሊተረትብኝ ነው። በቅርቡ ፀጉር ቤት መስራቴን ማቆሜ አይቀርም። ለምዬ ላስረዳ ተሞክራለሁ። እምቢ ካልሽ ግን ምንም ማድረግ አይቻልም። በነገራችን ላይ ሰሞኑን ከዚህ ጋር የተያያዘ ህልም አይቼ ነበር። እልም ባለ ምድረ በዳ ውስጥ የምራመድ ይመስለኛል። የውሃ የእጽዋት ዘር አይታይም። በእግሬ እየተጓዝኩ ነው። ላብ ከገላዬ ላይ ይዘንባል። ጉልበቴ ይደክማል። ወዲያው ግን ከፊት ለፊቴ ትልቅ የግንብ አጥር ይታየኛል። ወደ ግንቡ ተጠግቼ በሩን አንኳኳለሁ። አንዳችን የምትመስል ሴት ትከፍትልኛለች። ልዕልት ነች። ልዕልት ሆይ ይሄ ግንብ ምን ይባላል ብዬ ጠይቃታለሁ። የአበባ ግንብ ይባላል ብላ ስትለኝ ብርን እላለሁ። አይገርምም? እንግዲህ ወደዚህ የአበባ ግንብ የመጣኝ አንቺ ነሽ። ምላሽሽን በፍጥነት ጻፊልኝ። አክባሪ ወንድምሽ አንዱዓለም ዘነበ። ሰናይት ለተክለ ሚካኤል። ከዚች ሀገር ልትመነጥቀኝ ደፋ ቀና እያልክ እንደሆነ ሳስብ ልቤ በደስታ ይሞላል።
ከአዲስ አበባ ለመውጣት ስጥር ብዙ እድሜን ፈጅቻለሁ። እንደ ጥረቴ ቢሆን ኖሮ ቢያንስ ከ5 ዓመት በፊት ከዚች ሀገር ወጥቼ የሚሲሲፒን ውሃ መጠጣት ነበረብኝ። አዲስ አበባ የመጨረሻዋ ምስኪን ሀገር ሆናለች። ነዋሪዎቹ አዲስ አበባ ውስጥ ሰው ከመሆን ዋሽንግተን ውስጥ ጥንቸል ሆኖ መፈጠር ይሻላል ማለት ጀምረዋል። ለምን መሰለ? የ120 ዜና ጥንቸሎች በብዙ ሺህ ዶላር ሲሰረግላቸው ያሳያል። የኛ ሰዎች ግን በሳንቲም እጥረት ትዳራቸው ይፈርሳል። የአዲስ አበባ ግብ መሄድ ብቻ ሆኗል። የአዲስ አበባ ሰው እንደ ያዕቆብ ድንጋይ ተንተርሶ እያደረ ከቦሌ እስከ ዋሽንግተን የተዘረጋ መሰላል በህልሙ ያያል። ዲቪ ለመሙላት እንደ ነውር እየተቆጠረ ነው። እናቶቻችን ለነፍሳቸው ወደ ኢየሩሳሌም እንደሄዱ እህቶቻችን ለስጋቸው አረብ ሀገርን እየተሳለሙ ነው። በእርግጥ ተሳልመው ያልተመለሱ እህቶቻችን ብዙ ናቸው። አዲስ አበባ የወላድ መካን ሆናለች። ልጆቿ ክንፍ አብቅለው ይወለዳሉ። ኑሯቸው ማኮብኮብና መብረር ሆኗል። ምን ማድረግ ይቻላል? እኔ ራሴ ክንፍ እያቆጠቆጥኩ ነው። የዚህ ትውልድ አባል መሆኔን አትዘንጋ። ከገርጂ ፒያሳ፣ ከፒያሳ ፖሊስ ሰፈር ስቀያይር ኖሬያለሁ። በስራዬ አልረካም፣ በኑሮዬ አልደሰትም። መሻሻል እፈልጋለሁ። ሰው መሆን እፈልጋለሁ። ሰው የምታደርገኝ አገር ደግሞ አሜሪካ ናት። በዚህ ዓመት እንደምንም ብለህ ብትጨርስልኝ በሙሉ ልብህ እንደምትወደኝ አረጋግጣለሁ። ጆሮዬን አቅንቼ የምጠብቀው ያንተን ጥሪ ነው። አሁን እዚህ አዲስ አበባ ውስጥ በአካል እንጂ በመንፈስ የለሁም። ፊልሞችን የምመለከተው እንደ ድሮ አይደለም። ሁኔታቸውን እየሸመደድኩ ነው። ሳክብኝ እንዴ? አገር ቤት ያሉት ደህና ናቸው። አንዳንዶቹ እዚህ አዲስ አበባ ለመምጣት ይጓጓሉ። ሁሉ ነገር አልጋ ባልጋ ይመስላቸዋል። እኔ እንደሆነ እንኳን ሌላ ሰው ልጨምር ራሴን ማውሎ ማሳደር ያቃተኝ ነው። አሁን ብረሪ እያለኝ ነው። ብረሪ ታርፋለሁ። አንተ ታውቃለህ። ጓደኛ ታመነን ሰላም በልልኝ። ተክለ ሚካኤል ለታመነ ማቲያስ ካሊፎርኒያ። ዲር ውድ ታሜ እንደምን አለ? እኔ እንደምንም አለው። just wasting my time in vain። ጊዜን ቅርጥፍ አድርጌ እየበላው መንፈሴ እንደ ደጋን ተወጥሯል። ሁሉ ነገር ብዥ ብሎብኛል። እቀናባሃለሁ። ባለመማረር ይሁን ምሬትን ባለመግለጽህ ከኔ ትለያለህ። እነሱ እንኳን ሰው ቆቅ ያለምዳሉ። አሁን እዚህ በመንፈስ እየተረገጥኩ ዶላር እለቅማለሁ። ከዚያስ ትርፉ ምንድነው? የመንፈስ ሕመም በስንት ብር ይፈወሳል? እኔ እኮ አበሻ ነኝ። ማንም እንደ መጻተኛ እንዲቆጥረኝ አልፈልግም። ሰው በፈረንጅ በርገር ብቻ አይኖርም፣ በኢትዮጵያዊ ኩራትም ጭምር እንጂ። ከወደ ወዲያ ማዶ ልብ እንዳለ አይዘንጋ። የልብ መጽናኛ ምንድነው? ክብርን መጠበቅ ነው ወዳጄ። ስለዚህ ራሴን አወድሰዋለሁ። ጠይም ወንዝ ነህ እለዋለሁ። ጠይም ወንዝ ነኝ። ሸለቆውን አየሁት፣ በረሃውን መረመርኩት። ወደ ከተሞች ተንዠቀዠኩ፣ በባዕድ አደባባይ ላይ ፈሰሱ። ከዚያስ በድሎት አሸዋ ውስጥ ሳልሰርግ ለመንቃት ፈለግኩ። I am a stream that flows backward to my source። የኋልዮሽ ወደ ምንጭ የሚፈስ ጅረት ነኝ የሚለውን አነበብኩ። ቁዘማዬ በረታ። በተደጋጋሚ የከፍተኛ ቁዘማ ዲፕሬሽን ሰለባ ነበርኩ። ፈውሱን ስጠይቃቸው it's a manic depression ያሉ የህመሜን ስም ይነግሩኛል። ወትሮም እነሱን ማመን ጭጋግ መዝገን ነው። እየተፈራረቁ ሊመክሩኝ፣ ሊመረምሩኝ፣ ካውንስል ሊያደርጉኝ ሞከሩ። እኔ ችግሬን ስነግራቸው እነሱ ዕድሜ ልካቸውን ያጠኑትን ቀኖና ያሰላስላሉ። ይሄኔ አገሬ ብሆን በጠበል እገላግለው ነበር። ወይኔ አገሬ እንዲህ ህልም ትሆንብኝ። ያቺ የጊዮን አገር ያልተበረዘች ያልተከለሰች የመብርሃን አስራት በሰይጣን ሰራሽ መድኃኒት ሳይሆን በውሃ ትፈውሳለች። እንዴት? ቅዱሳት መጻሕፍትን ግለጥ። It's already expressed on the holy scriptures። የእግዚአብሔር መንፈስ በውሆች ላይ ሰፎ ነበር ይላል። በየትኛው ውሃ? በሚሲሲፒ ላይ እንዳይመስል። ያኔ ሚሲሲፒ የታለና? ቢኖርም ባዶ ሸለቆ እንጂ ውሃ አልነበረውም። የኛ ጊዮን ግን ገነትን ያጠጣ ነበር። ሔዋን ዕፀ በለስ ስታነጉት ሊጥ ያቦካችበት ውሃ ከኤፌሶን እንጂ ከጊዮን አልተቀዳም ብላ አያቴ ነግራኛለች። ሶ ናይል ሪሜንስ ሆሊ። ከዚያ በኋላ ነው እንግዲህ ገናናነቱ የተሰጠው። ለመረብ ጣዮች አሳ ሳይሆን ጥበብን ይሰጣል። ባለቅኔዎችን አድምጥ። Lo, these are the fair virgin streams of Nile
The river that waters Egypt's tillage, fed by pure melting snow instead of rain from heaven ይሉሃል። የፈርዖን ፒራሚዶች ጡብ የተቦካው የክሊዮፓትራ ገላ የታጠበው በየትኛው ውሃ ይመስልሃል? ሙሴን የሸሸገው የማን እቅፍ ይመስልሃል? ናይል ነው ወዳጄ፣ it's Nile. I again recommend thee to refer the ancient scroll. እኔ ግን ከእትብቴ ጋር ወኔም አብሮ ተቀብሯል መሰል እልፈሰፈሳለሁ። የአባትህ ምልክት ቁርጠኝነትና ጽናትን ቀጥ ብሎ መቆምን የሚያሳይ ነበር። ወደ አክሱም ተመልከት። It's a symbol of endurance and fertility. የአባቶቼ ጽናት የአእምሮህ ጥልቀትና የልምላሜ ተምሳሌት ነው። አየህ እንዴት እንደተቀዳደምን። የጥንቶቹ ሩጫቸውን ጨርሰው እንኳን አልደረስንባቸው። ለማንኛውም ተስፋ መቁረጤን እየነገርኩ ነው። በህልሞቼ ወደ ረሳችን ጥንት ወደማውቃት አፈር ወደምትመስለው ማንኩሳ እመለሳለሁ። በአፈሯ ውስጥ ፈውሴን አገኛለሁ። beneath that soil lie my grandfather blood which can cure my infirmities. ከሞራል ስብራቴና ከአካል ዝለቴ መፈወሻ የሚሆነኝ የአባቶችን አጥንት ድንግል አፈሯ ውስጥ አገኛለሁ። ይህን ስልህ ትፎክራለህ እንጂ አትታገልም እያልክ እንደምትሳለቅብኝ አውቃለሁ። ከዚያ በኋላ የምፎክርበት አቅም እንደማይኖረኝ ይሰማኛል። በምበላው በምሰራው በማየው ጭምር ደስተኛ አይደለሁም። ይህ ሳይንስ አዲስ አበባ ያለችው ጮኛዬ ልታጽናናኝ ሲገባት ካልጎተትከኝ እያለች ታጣድፈኛለች። እኔ ግን መመለስ አለብኝ። What is life after all? እናቶቼ ቅጠል በልተው ቅጠል ለብሰው የኖሩ ደስተኞችና ጥበበኞች ነበሩ። አያቴ ስትጸልይ ምን ትል ነበር መሰለ? አቤቱ የተኮረኮመ ልብ ስጠኝ፣ ለመኖር አንድ ዛፍ ይበቃኛል። ከፍሬው ራቴና መድኃኒቴን እሰራለሁ፣ ከቅጠሉ ቀሚሴን እሰፋለሁ። ሽመላዎች፣ ንቦችና ሽኮኮች ባልንጀሮቼ ይሆኑኛል። የተመረጠውን መሐሌት ያሰሙኛል፣ የተመረጠውን ወለላ ያጠጡኛል። አሁን እግሬ ዋሽንግተን ስላለ ወገኖቼ የአሜሪካ ሰው ብለው ይጠሩኛል። No, my fellow in spirit, I am floating on Abraham bosom. That is my motherland. አሁን በመንፈስ በእናት ምድሬ እቅፍ ውስጥ ነኝ። ለማንኛውም ሰሞኑን ኢሜል አድርግልሃለሁ። በቅርቡ እንደምንገናኝ ተስፋ አለኝ። See you የልጅነት የስደት የእብደትም ጓደኛ ተክለ ሚካኤል።